ያለ እድሜ ልጆች ላይ የፀጉር መሸበት ካያችሁ ልክ እዚህ ቪዲዮ ላይ እንደምታዩት እንግዲህ አንዳንዴ እንዳባባል ልጄ ወደፊት ሀብታም ሊሆን ነው የሚባል ነገር አለ። በትክክል እንደዛ ነው ወይ ወይስ ደግሞ በሕክምና ሌላ ትርጉም አለው የሚለውን እዚህ ላይ ለማብራራት ነው። ከእድሜ በፊት የሚመጡ የፀጉር መሸበት የብዙ ቫይታሚን እጥረት ምልክት ሊሆን ይችላሉ። ከነዛ ቫይታሚኖች ውስጥ አንዱ የአይረን እጥረት ሊሆን ይችላል፣ ቫይታሚን B12 እጥረት ሊሆን ይችላል፣ የፎሌት እጥረት ሊሆን ይችላል፣ የቫይታሚን ዲ እጥረት ሊሆን ይችላል፣ ኮፐር፣ እንደዚህ የመሳሰሉት ቫይታሚኖች ሰውነታችን ላይ ደማቸው ውስጥ ያነሰ ሲሆን ለፀጉር ሽበት ከእድሜ በፊት ይጋለጣሉ። እሱ ብቻ አይደለም። ለምሳሌ አንዳንዴ የለምጽ ምልክት ሊሆን ይችላል። ብዙ ጊዜ አንድ ቦታ ላይ የፀጉር መሸበት ካያችሁ ጠጋ ብላችሁ ከስር ያለውን የቆዳቸውን ከለር መመልከት፣ ከጊዜ በኋላ ደግሞ እየቆየ አንዳንድ ጊዜ ሌላ ሰውነታቸው አካባቢ ላይ ለምጽ ሊመጣ ይችላል። ከዚህ በተጨማሪ የሆርሞን ችግር ሊሆን ይችላል። ከዛ ውስጥ በዋናነት የሃይፖታይሮዲዝም ወይ ደግሞ የሃይፖታይሮዲዝም የእንቅርት እጢ የሚያመነጨው ሆርሞን ከልክ ያለፈ ወይ ደግሞ ከልክ ያነሰ ከሆነም ለዚህ አይነት ችግር ሊያጋለጥ ይችላል። ስለዚህ ማድረግ ያለባችሁ ልጆቻችሁን ወስዳችሁ ሕክምና ቦታ የቅድም ያነሳናችሁን የቫይታሚን አይነት ምርመራዎችን ማድረግ፣ የሆርሞን ምርመራ ማድረግ ያስፈልጋል። አልፎ አልፎ ግን በዘር የሚመጣ ፕሪማቹር ግሬይንግ የምንለው ከእድሜ በፊት የሚከሰት የቆዳ የፀጉር መሸበት ሊኖር ይችላል። እንደዚህ አይነት ችግር ካያችሁ ችላ ባትሉ ጥሩ ነው። እኛም ቪዲዮ ላይክ፣ ፎሎው፣ ሼር አድርጉ። አመሰግናለሁ።